አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬም በአዲስ አስተማሪ ታሪክ ተመልሻለሁ። እስከ ቪዲዮ መጨረሻ ድረስ በመቆየት ቪዲዮ ከተመቸው ደግሞ ላይክ እና ሰብስክራይብ በማድረግ የቻናላችን አንድ አካል መሆን እንዳይረሱ። በረዶ ምድሪቱን በነጭ ልብስ በሸፈነበት፣ ዝናብ አጥለቅልቆ በሚዘንብበትና ንፋሱ በመንደሩ ማዕዘናት ሁሉ በሚያጋሳበት በዚያ አስከፊ ወቅት አስማ የምትባል አንዲት ምስኪን ልጃገረድ በብርድና በድህነት ትሰቃይ ነበር። አንዲት ትንሽ ጎጆ፣ ጥቂት ምግብና ያለምንም መከለያ የምታርፍበት አንዲት ያረጀች ምንጣፍ ብቻ ነበር የነበረቻት። አንዳንዴ ራሷን አንዳንዴም የጎጆዋን ጣሪያ እያየች በዝምታ ትቀመጥ ነበር። ከህይወት መከራ ትጠብቃት የነበረችውን የሞተች እናቷንም ታስታውሳለች። ቤታቸው በአውሎ ንፋስ ፈርሶ ቤተሰቦቿ ያለቁበትን ያንን አሰቃቂ ቀንም በሐዘን ታስባለች። ያለፈውንም ጊዜዋን እያሰበች ፈገግ ስትል በድንገት ከውጭ የጩኸት ድምፅ ሰማች። ምን እንደተፈጠረ ለማየት በአስቸኳይ ወደ ውጭም ወጣች። ነገር ግን ያየችው እጅግ አስገራሚ ነገር ነበር። አንድ ትንሽዬ ሕፃን መሬት ላይ ወድቆ በብርድ እየተንቀጠቀጠ በለቅሶ ሲቃተትም አገኘችው። ሕፃኑንም በክንዶቿ አቅፋ ትናንሽና ደካማ የሆኑ የፊቱን ገጽታዎች እያደነቀች በፍቅር ሳመችው። ወደ ትንሿ ጎጆዋ ይዘው በመግባት ጥቂት ወተትም አጠጣችው። በጥቂት ደቂቃዎች ውስጥ ትንሹ ሕፃን እንቅልፍ ወሰደው። አስማ ወላጆቹን ለመፈለግ ወደ ውጭ ወጣች። ነገር ግን ማንም አልነበረም። ትንሽም ቆይታ ልቧ እንዲረጋጋ ወደሱ ተመለሰች። ወላጆቹን ለማግኘት እየተመኘች በፍቅርም ትመለከተው ጀመር። ነገር ግን በሚያሳዝን ሁኔታ ረጅም ጊዜ አለፈ። አስማ ስለ ልጁ የሚያውቅ ሰው ወይም ማንኛውንም መረጃ ለመፈለግ ብትደክምም ምንም አልተሳካም። ስለዚህም ወጣቷ አስማ ለዚያ ሕፃን እናት ሆነች። የወላጆቹንም ማጣት እንዲረሳው በፍቅርና በርህራሄ ተንከባክባ አሳደገችው። እሷም ራሷ የቲም ስለነበረች በልጁ ውስጥ ራሷን ታይ ነበር። ከ3 ዓመት ገደማ በኋላ ሕፃኑ መራመድና ጥቂት ቃላትን መናገር ጀመረ። እናቴ ብሎም ይጠራት ጀመር። በዚህም እሷ እጅግ በጣም ተደሰተች። የእሱን ጣፋጭ ቃላት ስትሰማ የውሎዋ ድካም ሁሉ የሚረሳት ነበር። ከዚያም አስማ ካሳለፈቻቸው ቀናት ሁሉ የተለየ አንድ ቀን መጣ። ወደ ጎጆዋ ስትመለስ በአጋጣሚ ንፋሱ የበተነባቸውን ብዙ ወረቀቶች እየለቀመ ከነበረ አንድ ደግና መልከ መልካም ወጣት ጋር ተገናኘች። አስማ እሱን ለመርዳት አላመነታችም። በፍጥነትም ወረቀቶቹን እየለቀመች በፈገግታ ትሰጠው ጀመር። ወጣቱም በሷ ውበትና በለበሰችው ልብስ ተደንቆ በትኩረት ይመለከታት ነበር። ከዚያም ትንሹን ሕፃን ተመልክቶ ፈገግ በማለት አላህ ይጠብቅልሽ አላት። አስማም ፈገግ ብላ ሕፃኑን አቅፋ ወደ ጎጆዋ ተመለሰች። ከአንድ ቀን በኋላ አስማ ሥራ ለመፈለግ ወጣች። እንደ ዕድል ሆኖ ደግ የምትመስል አንዲት አሮጊት ሴት ጋር ዳቦ ቤት ውስጥ ሥራ አገኘች። ነገር ግን ጊዜ እያለፈ ሲሄድ አሮጊቷ የአስማን ደግነት ለክፉ ተግባሯ እንደምትጠቀምበት ግልጽ ሆነ። አስማ ስለ ትንሹ ሕፃን ስትል ከመታገስና ከመጽናት ውጪ ሌላ አማራጭ አልነበራትም። ያደረገችውም ይህንኑ ነበር። ሕፃኑ አድጎ በመንደሩ ትምህርት ቤት መማር ጀመረ። አስማ ለልጁ ትምህርትና ለምግቡ የሚሆን ገንዘብ ለማግኘት ቀንና ሌሊት ትሰራ ነበር። በመጨረሻም የአስማን የህይወት አቅጣጫ የሚቀይርና ከዚያ ወጣት ጋር የሚያገናኛት ቀን መጣ። አዎ፣ ያ ወጣት በአጋጣሚ ወደ ዳቦ ቤቱ እየመጣ ነበር። ያች አሮጊት በአስማ ላይ ስትጮህና አስቀያሚና ድሃ እያለች ስትሳደብ ሰማ። ወደ ውስጥም በመግባት እሷን ለመጠበቅ አላመነታም ነበር። በቁጣም ተሞልቶ አሮጊቷን እንዲህ አላት፣ ይህ ያደረግሽው ነገር ጥሩ አይደለም። አስማ ደግና ታማኝ ሴት ናት። እንዴት እንዲህ ባለ ጭካኔ ትይዣታለሽ? እኔ ለጥቂት ዓመታት ይህችን ልጅ ሳጠናት ቆይቻለሁ። ደግነቷ እውነተኛ መሆኑንም ለማወቅ ሳታውቀኝ ስከታተላት ነበር። በእውነትም እንደሷ ያለ ደግ ሰው አይቼ አላውቅም። ታዲያ እንዴት እንዲህ ባለ ጭካኔ ትይዣታለሽ? አስማ በወጣቱ ንግግር ደነገጠች። ነገር ግን እሱን አላወቀችውም። ካየችው ረጅም ጊዜ ሆኖት ነበር። ከጥቂት ደቂቃዎች በኋላ ሕፃኑ እናቴ ራበኝ ብሎ ጮኸ። አስማ አይኖቿ በእንባ ተሞልተው ወደሱ እየሮጠች በመሄድ አቀፈችውና ሳመችው። በዚህ መሃል ወጣቱ ወደ ሕፃኑ ቀርቦ ከዳቦ ቤቱ ዳቦ ገዛለት። ከዚያም አስማን ተመልክቶ የዳቦ ቤቱን ሥራ ወዲያውኑ እንድታቆም ነገራት።
እሷ ግን ዳቦ ቤቱ ብቸኛ መተዳደሪያዋ መሆኑንና ሌላ ስራ ማግኘት እንደማትችል በመግለጽ አልተስማማችም። ወጣቱን ፈገግ ብሎ ሕፃኑን ይዞ ወጣ። አስማ ሕፃኑን እንዲመልስላት እየለመነችው ተከተለችው። እሱ ግን ሳይሰማት ጉዞውን ቀጥሎ አንድ ትልቅ ቤተ መንግስት በር ላይ ደረሰ። አስማ ያየችውን ነገር ማመን አልቻለችም። ያ መልከ መልካም ወጣት ከፍተኛ ስልጣን ያለው የቤተ መንግስት የርስት ባለቤት እንዲሁም በሁሉም ዘንድ የሚከበር ልዑል ነበር። ልዑሉም አስማ ወደ ቤተ መንግስት እንድትገባ ጋበዛት። የቤተ መንግስቱ አገልጋዮች ምግብና አዲስ ልብስ በማቅረብ ተንከባከቧት። እሷንም ሆነ ትንሹን ሕፃን ሙሉ በሙሉ ደስተኛ አደረጓቸው። ከዚያን ቀን ጀምሮ አስማ ወደዚያች መጥፎ ዳቦ ቤት አልተመለሰችም ነበር። እዚያውም ቤተ መንግስት ውስጥ በማጽዳትና ምግብ በማብሰል ለመስራት ወሰነች። በዚያም ተከብራና ተወዳ መኖር ጀመረች። ከልዑሉ ጋርም ጥብቅ ጓደኝነት መሰረተች። ልዑሉ ሁል ጊዜ እየመጣ ስለሷና ስለ ሕፃኑ ደህንነት ይጠይቃት ነበር። ቀናት አለፉ። ሕፃኑም እያደገ መጣ። ልዑል አሲር ልክ እንደ አባቱ ለሕፃኑ ልዩ ፍቅር አደረበት። ወደፊት ጀግና እንዲሆንም ፈረስ ግልቢያና ዋና ያስተምረው ነበር። አንድ ምሽት ንጉሱ የልዑሉን የእጮኝነት ግብዣ ለማክበር ታላቅ ድግስ ለማድረግ ወሰነ። ልዑሉም አስማን እንደ ቤተሰብ በመቁጠር በድግሱ ላይ እንድትገኝ ጋበዛት። እሷ ግን እናንተ ሀብታሞች ናችሁ፣ እኛ ደግሞ ድሆች ነን በማለት ለከፍተኛው ማህበረሰብ እንደማትመጥን ገልጻ ግብዣውን መቀበል አልፈለገችም። በፊቷም ላይ ከፍተኛ ቅሬታ ይታይ ነበር። ልዑሉም ድግሱ ላይ ካልተገኘች በጣም እንደሚያዝንባት ነግሯት ሄደ። አስማ ልዑሉ ሊያገባ መሆኑን ስትሰማ ፊቷ ላይ የሐዘንና የተስፋ መቁረጥ ምልክቶች ታዩ። ምክንያቱም እሱ ካገባ በኋላ የሷና የልጁ ሁኔታ ሊለወጥ ይችላል ብላ ፈርታ ነበር። ምናልባትም ያ ደግ ልቧ ለመጀመሪያ ጊዜ ያለ ፈቃዷ ለልዑሉ መምታት ጀምሮ ነበር። ከጥቂት ደቂቃዎች በኋላ ሕፃኑ በሕይወቱ ለመጀመሪያ ጊዜ በሚያየው ታላቅ ድግስ በመደሰት ወደ ክፍሉ ገባ። አስማ ሳታውቀው በጩኸት ቁጣዋን በላዩ ላይ አፈሰሰች። ይህ ድግስ ከኛ ጋር ምንም ግንኙነት የለውም ና በማለት እንዳይሄድ ከለከለችው። ሕፃኑም ማልቀስ ጀመረና በከፍተኛ ድምፅ አንቺ ከኔ ጋር ምንም ግንኙነት የለሽም፣ እናቴም አይደለሽም ብሎ ጮኸ። አንቺ ሞግዚት ብቻ ነሽ፣ ስለዚህ የምወደውንና የምፈልገውን የመምረጥ መብት የለሽም አላት። አስማ እሱን ለመጠበቅና ለማሳደግ ምን ያህል መከራ እንደተቀበለች እያለቀሰች ብትነግረውም እሱ ግን አላደነቀላትም። በመጨረሻ ሕፃኑ ልጅ ማልቀስ ጀመረና ላደረገው ነገር ይቅርታ ጠየቃት። ልዑል አሲር ንግግራቸውን ሰምቶ ነበር። አስማ የሕፃኑ እናት ሳትሆን ሞግዚቱ መሆኗን ሲያውቅ በጣም ደነገጠ። ወዲያውም ሕፃኑን ዋና ሲያስተምረው ያየውን የልደት ምልክት ትዝ አለው። ያ ምልክት ከንጉሳዊ ቤተሰቡ ምልክት ጋር ይመሳሰላል። እንዴት አንድ ተራ ሕፃን የንጉሳዊ ቤተሰብ ምልክት ሊኖረው ይችላል ብሎም አሰበ። ልዑሉ በፍጥነት ወደ ኩሽና ገብቶ እውነቱን ለማረጋገጥ የሕፃኑን እጅ ሰበሰበው። የልጁን እጅ ሲመረምርም የልደት ምልክት በግልጽ ይታይበት ነበር። ልዑሉም በድንጋጤ ውስጥ ሆኖ ሕፃኑን አቅፎ በዚያ አካባቢ ሁሉም ሰው ወደሚፈራው አባቱ ወደ ንጉሥ ረካን ወሰደው። አስማ ሕፃኑ ገና ትንሽ እያለ ልዩ እንደሆነና አንድ ቀን ትልቅ ደረጃ ላይ እንደሚደርስ ይሰማት ስለነበር ልዑሉ ሕፃኑን ይዞት ሲሄድ ለመከላከል አልሞከረችም። በዚህ መሃል አንዲት አገልጋይ የማወቅ ጉጉት አድሮባት ወደ አስማ ቀረበች። አገልጋዩን በመገረም ታዲያ ይሄ ልጅሽ አይደለም አለቻት። አስማም እጆቿ እየተንቀጠቀጡ ልጄ ባይሆንም ያሳደግኩትና የተንከባከብኩት እናቱ ነኝ፣ እስከምኖር ድረስም እናቱ ሆኜ እቀጥላለሁ ስትል መለሰች። አስማ የሆነውን ሁሉ ለአገልጋዩ እየተረከች ሳለ ንጉሡ ራካን በቁጣ ተሞልቶ ወደ ክፍሉ ገባ። ይህን ለምን አደረግሽ ሲልም በጩኸት ጠየቃት። አስማም በመፍራት ጌታዬ ምን ማለታችሁ ነው? እኔ ምን አደረግኩ ብላ ጠየቀች። ንጉሡም የጠፋውን ልጁን የሰረቀችው መስሎት ነበር። ጠባቂዎቹም ወደ እስር ቤት እንዲወስዷት አዘዘ። አስማ እውነቱን ለማስረዳት ብትሞክርም የሚሰማት አልነበረም። በጨለማ እስር ቤት ውስጥም ሆና ያለፈውን መከራዋን፣ ረሃቧንና ለልጁ ስትል የከፈለችውን መስዋዕትነት እያሰበች ምርር ብላ አለቀሰች። ነገር ግን ከግማሽ ሰዓት በኋላ የአንዳች ቁልፍ ድምፅ ሰማች። አስማ ጨካኙ ንጉሥ የተመለሰ መስሏት በድንጋጤ ቆመች። ነገር ግን የመጣው ልዑል አሲር ነበር። የእስር ቤቱንም በር ከፍቶ ወደ አስማ በመቅረብ ይቅርታ ጠየቃት።
ሕፃኑንም የጠለፈችው መስሏቸው እንደነበር ነገራት። አስማም ቀና ብላ እሱም በደህና ለማቆየት ብዙ መከራ ይቻለሁ፣ ገና የ5 ወር ሕፃን እያለን ያገኘሁት። ያኔ እኔ ራሴ እንክብካቤ የምፈልግ ወጣት ነበርኩ። አሁን በጠለፋ ትከሱኛላችሁን? አለችው። አስማም ንግግሯን በመቀጠል ለሱ የሚያስፈልገውን ነገር ሁሉ ለማሟላት ጥሬያለሁ። እኔ ምን ያህል እንደተንከባከብኩት እሱን ራሱን ጠይቁት አለች። አሲር ወደ እሷ ቀርቦ እጆቿን ያዘና አይኖቿን በትኩረት እየተመለከተ በእውነት አንቺ ድንቅ ሰው ነሽ አላት። አንቺን በማግኘቴ ትልቅ ክብር ይሰማኛል። ወንድሜን ስለጠበቅሽልኝና ይህን አጋጣሚ ስለሰጠሽኝ በጣም አመሰግናለሁ። ላለፍሽበት መከራ ሁሉ ካሳ እንደምከፍልሽም ቃል እገባለሁ። አሁን ወደ አዲሱ ክፍልሽ መሄድ ትችያለሽ አላት። አስማም በመገረም ምን አዲስ ክፍል አለችው። ልዑል አሲርም ፈገግ ብሎ ከዛሬ ጀምሮ አንቺ የንጉሳዊ ቤተሰባችን አካል ነሽ አላት። አስማም እንዴት አባቴ ይስማማሉ ስትል ጠየቀች። ልዑሉም አባቴ ራሱ ነው እስር ቤቱን እንድከፍትልሽና ይቅርታ እንድጠይቅሽ የነገረኝ፣ ደግሞም ሊያነጋግርሽ ይፈልጋል አላት። አስማ ግን ሊቀጣኝ ይሆን ወይንስ ሌላ አዲስ ሴራ አለ በማለት በመፍራት አመነታች። ልዑሉ ግን አይዞሽ መጀመሪያ ተሳስቶ ነበር፣ አሁን ግን እውነቱን ተረድተናል አላት። ወደ ንጉሱ ዘንድ ሲገቡም ትንሹ ሕፃን አይኖቹ በእንባ ተሞልተው ሲጠብቃት አገኘችው። ሕፃኑም እንደታያት እየሮጠ መጥቶ አቀፋት። ንጉሱም ወደ አስማ ቀርቦ እጇን በመሳም ልጄ ሆይ ያደረኩት ነገር ሁሉ ይቅርታ ጠይቃለሁ አላት። አስማም ይቅርታውን በፈገግታ ተቀበለች። 1 ሳምንት አለፈ። ልዑሉ ግን ለእጮኝነት ድግሱ ቀን አልቆረጠም ነበር። አባቱ ምክንያቱን ሲጠይቀው አሲር በሐፍረት ፈገግ ብሎ አባቴ ሆይ ልዕልቷን እንዳገባ መፈለግህን ተረድቻለሁ። አሁን ግን አስማን ወድጃታለሁ፣ እሷንም ማግባት እፈልጋለሁ አለው። ንጉሱም እሷ ለእውነትም ምርጥ ሚስት ትሆናለች፣ እንግዲያውንስ የሰርጉን ቀን እንቁረጥ አለው። አስማና ልዑል አሲርም ከተጋቡ 1 ወር አለፈ። አስማ በጣም ደስተኛ ሆና ከሱ ጋር እጅግ የሚያምር ህይወት መኖር ጀመረች። ያቺ ምስኪን ድሃ ልጃገረድ ወደ ልዕልትነትም ተለወጠች። አስማ ሊገጥሙ የሚችሉትን መከራዎች ሁሉ አስተናግዳለች። ወላጆቿን ማጣት፣ አስከፊ ብርድ፣ ከፍተኛ ድህነትና ጨካኝ አሮጊት አሰሪ። ቢሆንም ግን ቅሬታ አላቀረበችም ወይም ደግሞ ተስፋ አልቆረጠችም። ይልቁንም ስለ ሕፃኑ ስትል በትዕግስት ጸናች። ይህ ታሪክ የሚከተለውን የቁርአን አያ ያረጋግጥልናል። ፈኢነ መዐል ዑስሪ ዩስራ፣ ከችግር ጋር በእርግጥ ምቾት አለ። ውድ የቻናሌ ተከታታዮች የዛሬው ታሪክ ይህን ይመስል ነበር። ከታሪኩ ብዙ እንደተማራችሁ ተስፋ አደርጋለሁ። በቀጣይ በሌላ አዲስ ታሪክ እስከምንገናኝ ድረስ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።